ማለት ነው እነዚህ የሬስቶራንት ባለቤቶች የእርስተን የሰላምን የዛች አሳብደው አገር ቤት የላኳትን የሶስት ሴቶችን ላብ ደም እንባ በአንድ ጥጋበኛ ሆዳደር ህሊና ቢስ ቲክታከር ለሱ ከፍለው የነዚህን ሴቶች ድምፅ ለማሳፈን የሚሞክሩ ሰዎች ዛሬ ሀቃቸው ባይወጣ ዛሬ ሚዲያ ላይ ቢሸፋፈን ነገ ግን ፈጣሪ ይፈርዳል። የነዚህ ድሆች ላብ የማየትሙት ይፈርዳል። የት ሄዱ? እሱ እያየ ነው የደረሰባቸው። በኢትዮጵያ 10,000 ብር ደሞዝ ነበር ሲሰሩ የነበረው ለአመታት። ግን እኔን ስለሚጠላ ብቻ እውነታውን እያወቀ ከሬስቶራንቱ ገንዘብ ተቀብሎ የነዚህን ምስኪን ድሃዎችን ሀቅ ለመሸፈን መሞከር፣ ይህን የሚያደርገው ህሊና ቢስ ሰው ብቻ። ህሊና ያለው ሰው በፍጹም ይሄን አያደርግም። ከምንም በላይ ቴሌግራሚ ባዮ ላይ ያለ ገብታችሁ እዩ። አሳብደው ጸጉሯን ላጭተው አሳብደው የላኳትን ጥውልግ ብላ ከስታ ራሷን ስታ አብዳ የገባችሁ ልጅ ይዋት። ሰው እንዴት እሷን እያየ ሰው እንዴት አስችሎት ከዚህ ሬስቶራንት ጋር ገንዘብ ከከፈለው ጋር አብሮ ይቆማል? እንዴት ህሊና የሚባል ነገር የት ሄደ? እንደው በጣም ያሳዝናል። እነዚህ ልጆች እኔ ቪዲዮ ሰርቼ ጮሄ አካውንቴን አዘግተውብኛል። ደግሜ ቪዲዮውን ፈልጌ ፖስት አደርገዋለሁ አለ ስልኬ ላይ እንደውም አውቶማቲካሊ ዳውንሎድ ያደርገኝ ለቲክቶክ ስትፖስቱ። ስለዚህ ጋላሪ ውስጥ ፈልጌ ድጋሚ በዚህ አካውንት ፖስት አደርገዋለሁ። ግን ያለ ማስክን የሰራሁት ያለ ማስክ የሰራሁትን ቪዲዮ ፖስት ማድረግ አልችልም። አካውንት ይዘግበኛል። በማስክ ድጋሚ እሰራለሁ። እኔ ድምፅ ሆናለሁ በአቅሜ እንደ አንድ ዜጋ። እናንተ ሼር ዲዩት ሪፖስት አድርጎ የበላይ አካላት ጋር ደርሶ እነዚህ ልጆች ፍትህ ካላገኙ የምር በጣም ያሳዝናል። በጣም እኔ ድጋሚ እሰራለሁ። በማስክ ስለሆነ አይዘጋም። ድጋሚ እሰራለሁ። እናንተ ሼር ዲዩት ሪፖስት አድርጋችሁ ድምፅ ሆናችሁ አለው የሚል አካል ካለ ፍትህ ሊያሰጣቸው የሚችል የእንትና የእርስቲ 3 ዓመት ከ10 ወር ነው። የሰላም የሁላቸውም የሰሩበት ኮንትራታቸው፣ መታወቂያቸው በሬስቶራንቱ ሁሉም ማስረጃ አለ። ባንክ ስቴትመንታቸው የተከፈለበት ከሬስቶራንቱ ቀጥታ ወደ እነሱ አካውንት ሁሉም ነገር አለ። ግን ድሃ ስለሆኑ ድምጻቸው ታፈነ። ሬስቶራንቱ ሀብታም ስለሆነ ለሆዳደሮች ለህሊና ቢሶች ከፈለና ስሙን ለማጥራት በሚዲያ እየሞከረ ነው። እነዚህ ምስኪን ድሃዎችስ ማን ይጮህላቸው? እኔ ብቻዬን ብጮህ አንድ ነኝ። እንተባበርና ሁላችንም እንጮህላቸውና እነዚህ 3ቱ ማስረጃ ያላቸው ሰዎች ናቸው። በህግ ይጠየቁላቸው፣ ፍትህ ያገኙ። እነዚህ ልጆች ይከፈላቸው ላባቸው። በተለይ አብዳ የገባችሁ ቴሌግራሜ ላይ ፖስት አድርጌዋለሁ። ቪዲዮዋንም ፎቶዋንም እዩዋት። መጀመሪያ ምን አይነት ሰው እንደነበረች ዱባይ ስትመጣ እነሱ ጋር፣ ከዛ ምን አድርገው እንዴት መጣው ባጥንቷ አስቀርተው አሳብደው ሀገሯ እንደወረወሯት ተመልከቱ። ቴሌግራሜ ሊንኩ ባዮ ላይ ያለ። እዚህ ላይ ፖስተው ስለሚዘጋው ነው። በጣም ያሳዝናል። እንደዚህ አይነት ህሊና ቢስ ሰዎች ናቸው አሁን ያሉት። ነግበኔ አይሉም። ኦኬ እናንተ አሜሪካን ሀገር ነው የምትኖሩት፣ ሀብታም ናችሁ፣ አትበደሉ። ነገ ግን በራሳችሁ ሰው በዘመዳችሁ በሆነ ሰው ይደርሳል። እነዚህ ልጆች ዛሬ ሀቃቸውን ባያገኙ ማለት ነው ችግር የለውም። እኛ ጥሩ ቦታ ነው ያለነው፣ ጥሩ ሀገር ነው የምንኖረው። ማንም እኛን ሀቅ ሊበላ አይችልም፣ ማንም አይበድለንም ነው አይደል? በራሳችሁ ባይደርስ ነገ ምን እንደምትሆኑ አታውቁም። በእናንተ ሰው ይደርሳል ይሄ በደል። እነዚህ ምስኪን ድሃ የገጠር ልጅ ስለሆኑ የሚጮህላቸው አተው ነው አይደለ? ወጥተው በደላቸውን የደረሰባቸውን ተናግረው ለሬስቶራንቱ በከፈላችሁ ብር የእነዚህ ልጆች በደል ለመሸፈን የምትሞክሩ ህሊና ቢስ ወዳደሮች ፈጣሪ ይፍረድባችሁ። እዚህ ምድር ላይ ፍትህ ባታገኙ፣ እነዚህ ሰዎች ባያገኙ፣ እናንተ ግን ፈጣሪ በጤናችሁ ይምጣ። በጤናችሁ እንደው የአልጋ ቁራኛ ሆናችሁ አልጋ ላይ አልቅሱ። መንቀሳቀስ አቅቷችሁ ወደ ፈጣሪ በወጣትነታችሁ የሰራችሁትን ግፍ እያሰባችሁ አልቅሱ። ይድረስባችሁ የእነዚህ ምስኪን ድሃዎች እንባ። ሁላችሁም እነዚህ ሰራተኛ አምጥታችሁ ለሬስቶራንታችሁ የሚሆን ለቤታችሁ የትኛውም ስራ እንደዚህ ግፍ የምትፈጽሙ ፈጣሪ በጤናችሁ ይምጣ። ከባዱ እሱ አይደል? እዚህ ምድር ላይ ይክፈላችሁ እሱ። አሁኑኑ ተጸጽታችሁ ዋጋቸውን ማከፍሏቸው ከሆነ ታስቡ በስነስርዓት በድርሃም ብራቸው ይከፈላቸው። ሌላ ምንም አንፈልግም። እኛ የሬስቶራንቷ ባለቤት ሰማሃር እንድትታሰር ምናምን አይደለም። አስባ ትክፈል፣ ይቅርታ ትጠይቃቸው፣ አለቀ። እነሱን ይቅርታ ትጠይቃቸው፣ ብራቸውን ትክፈላቸው። እንዴ ለምን የሰው ጉልበት በነፃ ይበዘብዛል? ሐራም ግፍ እኮ ነው እንዴ። እኛ ላይ እንዲደረግ የማንፈልገውን ነገር ሌላ ሰው ላይ ሲደረግ ኖ ማለት ምን ይከብዳል? ይህ ፐርሰናል ጉዳይ አይደለም። ከኔ ጋር ያለ ሰው አንድ ሰው ከኔ ጋር ያለውን ጥላቻ ትቶ እኔን መጥላቱን ትቶ ለእነዚህ ምስኪን ድሃ ድምፅ ቢሆንስ? ይሄ እኮ የኔ ጉዳይ አይደለም፣ ዘመዶች አይደሉም።
አላቃቸውም። መተው ነው እዚህ ጋር ድምፅ ሆኜኝ ያሉት። ስለዚህ ምን ችግር አለው? ማንም ሰው ህሊና ያለው ሰው ድምፅ ቢሆናቸው። ሀይ ሀቢባ ቤት ስለነበር ገብታ ችግሯን የተናገረችው ሀቢባን ስለማልወዳት ሀቋ እንዳያወጣላት ከሬስቶራንቱ ጋር አብሬ እቆማለሁ። ኦ ማይ ጋድ ሲሶ ባድ። ጤነኛ ነኝ ከሚል ሰው እኔ ይህንን አልጠብቅም። ህሊናው እያወቀ እነዚህ ሰዎች መበደላቸውን ህሊናው እያወቀ ግን በደላቸውን ድምፃቸውን ለማፈን መሞከር በጣም ያሳዝናል። ከዚህ በላይ የአይምሮ እንትንነት እኔ አይቻለቅም። በእውነት በጣም ነው የሚያሳዝነው። እኔ ነገም ቪዲዮ ሰራለሁ በማስክ ደግሞ ሊያዘጉት አይችሉም። የሁላችሁ ልክ ድምፅ ሲሆን አካውንቴን ያዘጉብኛል ሪፖርት እያደረጉ። ልክ ዲጄሊ ላይ ፎቶ ለጥፌ ህገ ወጥ ደላላነቷን ደረጀን አምጥታ ከኢትዮጵያ ጎዳና ላይ እንደጣለችው የሚበላው የሚጠጣው አቶ እኛ በእኔ ቤት ብር እንደተዋጣለት የሚበላበት የቤት ክራይ የሚከፍልልበት ኢቃማውን የሚያሰራበት እንደተዋጣለት ፎቶዋን የእሱንም የሱን ልጥፌ እንደሰራው በንገታው አካውንቴ ተዘጋ። ወዲያው ሌቦችን ለጥፌ ቪዲዮ ስሰራ አካውንቴን ያዘጋሉ። ሬስቶራንቱ ላይ ቪዲዮ ለጥፌ ፎቶዋን ለጥፌ የሬስቶራንቷን ባለቤት ቪዲዮ እንደሰራው በነጋታው አካውንቴ ተዘጋ። ተመልከቱ። እየከፈሉ ለቲክታከሮች ቁጭ ብለው ሪፖርት እንዲያደርጉብኝ ያደርጋሉ፣ እንዲዘጋ አካውንቴ። እነዚህ ህገወጥ ደላሎች፣ እነዚህ ሌቦች፣ የሰው ላብ የሚበሉ። እኔ አካውንት ተዘጋ ብዬ መቼም ድምፅ መሆኔን አላቆምም። ሁሌም ከተበደለ ጎን እቆማለሁ። ሁሌም ታያላችሁ። ይህንንም ማዘጉ አዲስ እየከፈትኳት በህይወት እስካለው አልተውም።